which we agreed on in NATO. ዓለም አቀፍ ቀይ መስመሮች በሙሉ ተጥሰዋል። መካከለኛው ምስራቅ ከቁጥጥር ውጪ ወደ ሆነ የእሳት አውሎ ንፋስ ገብታለች። ዓለምን የሚያስደነግጡ ሰበር ዜናዎች እየተከታተሉ በመውጣት ላይ ናቸው። መካከለኛው ምስራቅ ሊታሰብ ከሚችለው በላይ ወደ አደገኛ አዘቅት እየገባች ነው። በቤይሩት የሚገኙ ሆቴሎች ያለ ማስጠንቀቂያ በቦምብ እየተደበደቡ ነው። ከሁሉም በላይ ደግሞ በመካከለኛው ምስራቅ ግዙፍ የአሜሪካ የጦር ሰፈር አልኡደይድ በኢራን ባሊስቲክስ ሚሳይሎች ተመቷል። አሜሪካ ሶሌማኒን በመግደል አዳክሚያታለው ያለቻት ኢራን ዛሬ የሞዛይክ መከላከያ በሚባል ሚስጥራዊ ስልት ልዕለ ኃያሏን አሜሪካንና እስራኤልን እያሽመደመደች ነው። ይህ ጦርነት ግን እዚያው አያበቃም። የኢኮኖሚ ባለሙያዎች አፍሪካ ተቀዳሚዋ ተጎጂ ትሆናለች እያሉ ነው። ኢራን አሜሪካን እንዴት አታለለቻት? ትራምፕስ ምን እያሉ ነው? ለምንስ ነው አፍሪካውያን ይህ ጦርነት ቤታችን ድረስ ይመጣል ብለው ሊሰጉ የሚገባው? ሰላም ጤና ይስጥልን ውድ አድማጮቻችን፣ አያዴሌዎች ነን። የእናንተው ተቀዳሚ የመረጃ ምንጭ የሆነው ቻናላችን ትኩስ ወቅታዊና አዳዲስ መረጃዎችን ለዛ ባለው አቀራረብ ወደ እናንተ ማድረሱን ቀጥሏል። ተደራሽነታችንን እናሰፋ ዘንድ ሼርና ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ ዝርዝር መረጃው ስናለፍ ዶናልድ ትራምፕ በቅርቡ በሰጡት መግለጫ በባለፈው የስልጣን ዘመን ሶሌማኒን ገድለነዋል፣ ይህ ባይሆን ኖሮ ዛሬ ነገሩ ሌላ ይሆን ነበር፣ እነሱ አሁን ካሉበት የበለጠ ጠንካራና ብልህ ይሆኑም ነበር ብለዋል። ትራምፕ ይህንን ይበሉ እንጂ የጀነራል ቃሲም ሱሌማን መገደል ኢራንን ከማዳከም ይልቅ ራሷን እንድትፈትሽና ያልተመጣጠነ የጦርነት ስልት እንድታዳብር ያደረጋት ይመስላል። አሁን ላይ ትራምፕ ወታደራዊ እርምጃውን መጀመሪያ ማጠናቀቅ አለብን እያሉ ባለበት ወቅት ኢራን ግን የአሜሪካን ቴክኖሎጂ የምታሽመደምድበት አዲስ መንገድ አግኝታለች። የቀድሞው የስዊድን መኮንን ቫልተርሰን እንደሚሉት ኢራን ከ12 ቀኑ የጦርነት ትምህርት ትልቅ ልምድን ቀስማለች። ይኸውም ከጥቃት መትረፍ የሚለው መመሪያ ነው። ኢራን ወታደራዊ መዋቅሯን ማዕከል አልባ አድርጋ በየቦታው በትነዋለች። እስራኤልና አሜሪካ ዋና አመራሮችን ቢገድሉም በየቦታው ያሉ ሴሎች ግን ራሳቸውን ችለው ጥቃትን መሰንዘር ይችላሉ። በተጨማሪም መጠነ ሰፊ የድሮን ጥቃት በማድረግ የጠላትን ውድ የሚሳኤል መከላከያ ለማሟጠጥ ርካሽ ድሮኖችን በብዛት ኢራን እያዘነበች ትገኛለች። ኢራን አስቀድማ የአሜሪካን የረጅም ርቀት ራዳር በማውደሟ አሜሪካ የሚሳኤል ጥቃቶችን አስቀድሞ የመለየት አቅሟ ተገድቧል። ይህ ማለት አሜሪካ እስራኤልን ለመጠበቅ ስትደክም በኳታርና በዱባይ ያሉ የጦር ሰፈሮቿ ለጥቃት ተጋላጭ ሆነዋል ማለት ነው። እስቲ ዘርዘር አድርገን ጉዳዩን እንመልከተው። ትራምፕ ሶሌማኒን መግደላቸውን እንደ ትልቅ ድል ቢያነሱትም የታሪክ ምሁራን ግን ይህንን እርምጃ የኢራንን ወታደራዊ አስተሳሰብ ቀይሮታል ይላሉ። ትራምፕ እንዳሉት ሶሌማኒ ቢኖር ኖሮ ኢራን ብልህ ትሆን ነበር። ነገር ግን ዛሬ እያየን ያለነው ኢራን ከብልህነት ባለፈ ተለዋዋጭ መሆኗን ነው። ምሁራኑ ሶሌማኒ ሲገደል ኢራን አንድ ትልቅ ትምህርት ወስዳለች የሚሉት ያለ ምክንያት አይደለም። ለኢራን ከአሜሪካ ጋር ፊት ለፊት መጋጠም የሚያዋጣት ጉዳይ አይደለም። ይልቁንም አሜሪካን በሺ በሚቆጠሩ ትናንሽ ቁስሎች ማድማት የተሻለ ስልት ነው። ስለሆነም ኢራን አዲስና ድብቅ የጦር ስልት መንደፏ የውዴታ ግዴታዋ ነው። ኢራን በአሁኑ ወቅት እየተጠቀመችበት ያለችው የሞዛይክ መከላከያ ስልት በአራት ምሰሶች ላይ ቆመ ነው። ማዕከል አልባ መዋቅርን ስንመለከት የኢራን ጦር እንደ አንድ ትልቅ ግንድ ሳይሆን እንደ ተበታተኑ ስሮች የተሰራ ነው። ዋናው የእዝ ማዕከል ቢመታ እንኳን በየክልሉ ያሉ ክፍሎች ራሳቸውን ችለው ጥቃትን መሰንዘር ይችላሉ። ሌላው አብዛኞቹ የሚሳኤል ማስወንጨፊያዎችና ድሮኖች የሚገኙት በሚሳኤል ከተሞች ወይንም ደግሞ ከመሬት በታች በተቆፈሩ ዋሻዎች ውስጥ ነው። ይህም ታዲያ በአየር ላይ ጥቃት እንዳይመቱ ያደርጋቸዋል። ሌላኛው ኢራን በቢሊዮን ዶላር የሚቆጠር የአሜሪካን የራዳር ቴክኖሎጂ በዝቅተኛ ወጪ በተሰሩ ድሮኖች በማሳወር አሜሪካን አይን አልባ አድርጋታለች። አሁን ላይ አንድን ርካሽ ድሮን ለመጣል አሜሪካ በሚሊዮን ዶላር የሚቆጠር ሚሳኤል እንድታባክን በማድረግ የአሜሪካን የጦር መሳሪያ ክምችት እያሟጠጠችው ትገኛለች። አሁን ላይ አብዛኛው ሰው ጥቃቱ ለምን በዱባይና በኳታር
ኳታር ላይ እንደጠነከረና ከኋላው ያለው ምክንያት ግልጽ አልሆነለትም። ነገር ግን ኢራን ለጎረቤቶቿ እያስተላለፈች ያለችው መልእክት ግልጽና ግልጽ ነው። አሜሪካን ካስጠጋችው ሰላም አታገኙም የሚል ቀጥተኛ መልእክት። ለዚህም እንደ ማሳያነት ኢራን በዱባይ የሚገኘውን የአሜሪካን ቆንስላ በፈንጂ አጋይተዋለች። የጥቃት የኤሚሬትስን የቱሪዝምና የንግድ ማዕከልነት ምስል የሚሰባብርና ልዑላኑን ድንጋጤ ውስጥ የሚከት ክስተት ነው። በሊባኖስ በኩል ነገሮች አስከፊ የሆኑ ነው። እስራኤል በቤሩት የሚገኘውን ኮንፈርት ሆቴል ያለምንም ማስጠንቀቂያ ደብድበዋለች። ይህ የታለመ ግድያ ሊሆን እንደሚችልም አልጀዚራ በፊት ገጹ ላይ ያስነብቧል። በሌላ በኩል የባህረ ሰላጤው ሀገራት ቀይ መስመራችን ተጥሷል እያሉ ይገኛሉ። ኳታር፣ ዱባይና ሳውዲ አረቢያ በኢራን ሚሳኤሎችና ድሮኖች ከመዳመሽ አልዳኑም። እነዚህ ሀገራት እስካሁን አሜሪካ የአየር ክልላቸውን ተጠቅማ ኢራንን እንድትመታ ባይፈቅዱም ጥቃቱ በዚሁ ከቀጠለ ግን አቋማቸውን ሊቀይሩ እንደሚችሉ እየተነገረ ይገኛል። ታዲያ ይህ ሁኔታ የነዳጅ ዋጋን ወደ ሰማይ እንዲሰቀል ማድረጉ አይቀሬ ነው። የዓለም የንግድ መስመር በሆነው የሆርሙዝ ባህረ ሰላጤ ላይ የሚፈጠር ማንኛውም መስተጓጎል የዓለምን ኢኮኖሚ ሽባ ያደርገዋል። ታዲያ ዓለም በሁለት ጎራ ተከፍላ በቆመችበትና መሀል ሰፋሪ መሆን አደጋ ውስጥ በሚከትበት በዚህ ጊዜ የአፍሪካ ትልቁ ጭንቀት ምንድነው? አፍሪካ በዚህ ጦርነት አትራፊ ናት ወይስ ተጎጂ? የሴኔጋላዊው ባለሙያ አቡካኒ ትንታኔ እንደሚያሳየው ይህ ዓለም የገባችበት ውጥንቅጥ ለአፍሪካ ትልቅ ማስጠንቀቂያ ነው። አፍሪካ ከጦርነቱ ርቃ ብትገኝም ኢኮኖሚዋ ግን በመካከለኛው ምስራቅ ሰላም ላይ የተንጠለጠለ መሆኑ የማይካድ ሀቅ ነው። የአቅርቦት ሰንሰለቶች ሲቋረጡ አፍሪካ የምታስመጣቸው ምርቶች ዋጋቸው በከፍተኛ ሁኔታ ይጨምራል። አፍሪካ አሁንም ጥሬ ቃላኪና ያለቀላቸው ምርቶችን ገዢ በመሆኗ የዓለም ገበያ ሲናወጥ ተቀዳሚ ተጎጂ ትሆናለች። ስለዚህም አህጉራዊ ትብብር ከምኞት ባለፈ አሁን የህልውና ጉዳይ ሆኖ ተገኝቷል። የሩቅ ጦርነት የቅርብ ጣጣ ያመጣባት አፍሪካ ወደ ከፋ የኢኮኖሚ መዘዝ እየተንደረደረች ትገኛለች። ስለዚህም ከዚህ ጥገኝነት ለመውጣት የአህጉራዊ ነጻ የንግድ ቀጠናን በቁም ነገር ልትመለከተውና በኢንዱስትሪ ልማት ላይ ኢንቨስት ልታደርግ ይገባል የሚሉ መካሪዎች ብቅ ብለዋል። የጦርነት የሚሳኤልና የድሮን ብቻ አይደለም፣ የብልሃትና የትዕግስት ጦርነትም ነው። ኢራን አሜሪካን ወደ ረጅምና አድካሚ ጦርነት በመጎተት በፖለቲካና በኢኮኖሚ እንድትዝል እያደረገች ነው። ትራምፕ እንደሚሉት ወታደራዊ እርምጃውን መጨረስ ቀላል ላይሆን ይችላል። ምክንያቱም የሁለቱም ወገን የሚታይ ግን የማይጨበጥ ሞዛይክ ሆኗል። የመካከለኛው ምስራቅ ግጭት ከቀጠናው ወታደራዊ ፍልሚያ ባለፈ ዓለም አቀፍ የፖለቲካና የኢኮኖሚ መልክዓ ምድርን እየቀያየረ ያለ ክስተት መሆኑን መረዳትም አስቸጋሪ አይሆንም። ዛሬ በመካከለኛው ምስራቅ የምናየውና የምንሰማው ፍንዳታ የሚሳኤልና የድሮን ፍልሚያ ብቻ ለመሆኑን መረዳትም ያስፈልጋል። ጦርነቱ የሀያላን ሀገራት የስትራቴጂ ፍጭት መሆኑን መገንዘብም የሚያስፈልግ ጉዳይ ነው። ትራምፕ ሱሌማኒን መግደላቸውን እንደ ትልቅ ድል ቢመለከቱትም ኢራን ግን ያንን ሞት ተጠቅማ ራሷን ወደ አደገኛነት ቀይራው ትገኛለች። አሁን ጥያቄው ያለው አሜሪካ ወይ ደግሞ እስራኤል ጋር አይደለም። ጥያቄው ያለው ቀጣዩ ተረኛ ማን ነው የሚለው ላይ ነው። የባህረ ሰላጤው ሀገራት የኢኮኖሚ ውድመትና በደህንነት ስጋት መካከል ቆመዋል። አፍሪካ ደግሞ ከጦርነቱ ሺህ ማይሎችን ርቃ ብትገኝም የዳቦ ዋጋ መጨመርና የኑሮ ውድነት ቤቷን እያንኳኳ ይገኛል። ኢራን አሜሪካን ወደ ረጅምና አድካሚ ጦርነት በመሳብ የፖለቲካና የኢኮኖሚ ጫናዋን እንድታጣ እያደረገቻት ነው። የጦርነት በድል ይጠናቀቃል ወይንስ ዓለምን ወደማይመለስበት ሶስተኛው የዓለም ጦርነት ይከታል? ጊዜ የሚመልሰው ይሆናል። እናንተስ እዚህ ጉዳይ ላይ ሐሳባችሁ ምንድነው? ትራምፕ እንዳሉት ወታደራዊ እርምጃውን ማጠናቀቅ ይቻላል ወይንስ ኢራን የያዘችው የሞዛይክ ስልት ዓለምን ያስገረመ ውጤት ይዞ ይመጣ ይሆን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በተጨማሪም ይህንን ትንታኔ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ ያሉ ጥልቅ የጂኦ ፖለቲካ ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ትሆኑ ዘንድም